በትዳር ውስጥ ትልቁ ነገር መነጋገር ነው። ሶስተኛ ሰው አታስገቡ። መጀመሪያ ራሳችሁ ጨርሱ። ፕሪንሲፕል ጠብቃችሁ እየሄዳችሁ ስትጎዱ እግዚአብሔር ከእናንተ ጋር። ሁልጊዜ እግዚአብሔር ከተጎጂዎች ጋር ነው የሚቆመው። ከበዳዮች ጋር አይቆምም እግዚአብሔር፣ ከተበዳዮች ጋር ይቆማል እግዚአብሔር። አሜን ነው ወይ? ሶስቱ ጉልቻዎች መጠበቅ አለባቸው። ጣልቃ ሰው እንዳይገባ ከልክሉ። እኔ ያልኩት ብቻ ካልሆነ አትበሉ። በግብረ ስጋ ግንኙነት ያለውን ነገር አስተካክሉት። ባለቤትሽ እሱ ብቻ የግብረ ስጋ ግንኙነት የሚፈልግ ከወንዶች ሁሉ የተለየ መጥፎ ሰው ስለሆነ አይደለም፣ ተፈጥሮ ነው። አንቺም ያለሽ ተፈጥሮ ተፈጥሮሽ ነው። ታዲያ እንዴት ነው የምናስተካክለው? በመነጋገር። አራተኛ እየጻፍኩት ያለው መጽሐፌ በዚህ ዙሪያ ላይ ነውና ባለትዳር የሆናችሁ ስማችሁ ሳይጠቀስ በትዳራችሁ ውስጥ ያለውን ኤክስፒሪየንስ ማካፈል የምትፈልጉ እህቶቼና ወንድሞቼ ዋትሳፕ ላይ ቮይስ አድርጉልኝ። የሰዎች ቤት ሲፈወስ ደስ የሚላችሁ፣ ቀጣይ ጄኔሬሽን ሰላም ሲሆን ደስ የሚላችሁ በቤተሰብ ዙሪያ ራዕይ ያላችሁ ሰዎች አግኙ። ምክንያቱም ትዳሮች ችግር ላይ ነው ያሉት። አንዳንዱ በግብረ ስጋ ግንኙነት የሰው ጣልቃ ገብነት እኔ ያልኩት ካልሆነ የሚል በአመት ቢያንስ አንድ ጊዜ ስልጠናዎች ያስፈልጋሉ። ስልጠናዎች በተሰጡ ቁጥር ደግሞ የብዙ ሰዎች ቤት፣ የብዙ ሰዎች ትዳር፣ የብዙ ሰዎች ህይወት፣ የብዙ ሰዎች ኑሮ ይፈወሳል። ያለበለዚያስ ይፈርሳል።